ምንም አያደርጋችሁም። እምነታችሁን እንደፈለጋችሁ ሆናችሁ ተናገሩ። ስለዚህ አሁን አንተ ምን አልክ? በእኛ ለአብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለህ ነገርከን እኮ። አንድ አምላክ ናቸው ማለት አንድ ፈጣሪ ነው እንጂ ብዙ ፈጣሪ አይደሉም። ፈጣሪዎች አይደሉም። መልስ፣ ፈጣሪዎች ናቸው ወይስ ፈጣሪ ናቸው? ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው አይደል? ስለዚህ ፈጠረ ሲል አንድ ነው እንጂ አብ ወልድ መንፈስ ቅዱስ አንድ ላይ ሆኖ አንድ ፈጣሪ ናቸው እንጂ ፈጣሪዎች አይደሉም። ፈጣሪዎች ብለን አንጠራ። ፈጣሪዎች ከተባለ ስህተት ነው አይደል? አዎ ኦርቶዶክስ ነህ አይደል? እኔ ኦርቶዶክስ ነኝ። ግን በቃ ፈጣሪዎች እንደሆናችሁ ሊሆን ላሳይክ። ለምሳሌ እዚህ ላይ አንባቢም ስላልሆንኩኝ ነው። ግን እንደዚህ አይነቱ ጥያቄ ከምሰማው ከዚህ ላሳይ ነው። ቆይ በቃ ከምሰማው የፈጠረብኝ ነገር ስላለ ነው። በቃ አሁን ፈጣሪዎች እንደምትሉ በእናንተ ደግሞ ላሳይክ። ይኸው እዚህ ጋር ሰይፈ ስላሴ ላይ የኦርቶዶክስ ቤተ መጽሐፍ ነው፣ ቆሞስ መልክዓ ገነት ያዘጋጁት ማለት ነው። እና ሰይፈ ስላሴ ላይ በቤተክርስቲያን ይዘጋጀ ነው ሰይፈ ስላሴ። እዚህ መጽሐፍ ላይ ካየ ገጽ 303 ላይ ይኸው አዳምና ሔዋን ያነሳና ፈጣሪዎቻቸው እናንተ ናችሁ ያለ። ፈጣሪያቸው አይደለም የሚለው ፈጣሪዎቻቸው አብ ወልድ መንፈስ ቅዱስ ፈጣሪዎች ብሎ ሶስት ፈጣሪ እንዳለ ፕሉራል አድርጎ ይናገራል። ስለዚህ ሶስት ፈጣሪ ነው። እኛ ደግሞ ሶስት ፈጣሪ አታምልኩ አንድ ፈጣሪ አምልኩ ብለን ነው ይኸው መጠን። የእኛ በሶስት ከሆነ የእናንተ ሁለት ሊሆን ነው ማለት ነው። ይኸው ፈጣሪዎች ነው የሚለው እኮ የእናንተም አንድ አለ አይደለም፣ ሁለት ነው የሚሆነው። አንድ ብቻ ነው። ምክንያቱም እሺ ቁርአን ፍጡር አይደለም የሚል ትምህርት ላይ አለ። ቁርአን ፍጡር አይደለም፣ አላህ አንድ ነው ትላለህ። አላህ ዋን ፐርሰንት አይደለም ቁርአን እኮ ፐርሰንት። ይሄንን እንድትመልስልኝ ነው። ቁርአን ፍጡር አይደለም። ጥያቄ እንጨርስ። ስለዚህ እኛ አሁን ሶስት አምላክ ነው የምታመልኩት ካላችሁን የእናንተም ሁለት አምላክ ሊሆን ነው። አላህ አንድ ነው ብለህ ካመንክ ቁርአን ደግሞ ፍጡር አይደለም ስትል ፍጡር ያልሆነ ነገር ደግሞ ፈጣሪ ነው ሊሆን የሚችለው። ሌላ ሰው ይሄውን ፍጡር አይደለም፣ ቁርአን ፍጡር አይደለም። ቁርአን ማለት አላህ ማለት ነው። ጥያቄን እያብራራኸው ነው እየጠየክ ነው አይደለም? የእናንተስ እንዴት ሊሆን እዚህ ጋር ረጅም ደቂቃ ምን አታወራም? ቆይ አንዴ እኔ ጥያቄ ላይ ለእኔ ወይ እንድመልስ አታደርግም? ጥያቄውን ሳትጠይቅ እዛው እያብራራ ቀጥል። የማብራሪያ ከፈለክ ያንተ መጽሐፍ ላይ ይኸው አብራራ። እዚህ ላይ ጸጥ አልክ። የእሱን እኔ ራሴ ጋር ጠይቃለሁ። ይሄንን አንተ እንድትመልስ ፈጣሪዎች እኮ ይሄን ደግሞ አልጠይቅ አልከኝ። እኔ ነኝ የምመልሰው። አንዴ እሺ ወገና፣ አሁን አንተ ስታነሳ ምንድን ነው የመጀመሪያው ይሄ ኢዘሮር ፋላሲ ይባላል በሎጂክ። ኢዘሮር ፋላሲ ማለት የሆነ ነገር ነጭ ወይም ጥቁር ነው። ነጭ ካልሆነ በቃ ጥቁር ነው ማለት ነው። አረንጓዴ ሊሆን አይችልም። እንደዚህ ዘግተህ ስታስቀምጥ ፎልስ ዳይኮቶሚ ወይም ደግሞ ኢዘሮር ፋላሲ ይባላል። እንደዛ ኮሚት አታደርግ። የሆነ ነገር ፍጡር አይደለም ማለት በቃ ፈጣሪ ነው ማለት ነው። አይደለም፣ እንደዛ አይደለም። አትሪቢዩት የሚባላል ነገር አለ። ቁርአንኛ የአምላክ አትሪቢዩት ነው ምንለው እንጂ ፐርሰን አይደለም። በስላሴ ትምህርት ፐርሰን ናቸው። አብ እኔ ብሎ ያወራል፣ ወልድ እኔ ብሎ ነው የሚያወራው፣ መንፈስ ቅዱስ እኔ ብሎ ያወራል። አብ እኔ እያለ ወልድን አንተ ምናምን ብሎ ሊያናገረው ይችላል። ወልድ ራሱን ችሎ አብን አንተ እያለ ያናገረዋል። እርስ በርሳቸው ማውራት ይችላሉ። ይሄ የአምላክ አትሪቢዩት ነው። የአምላክ ንግግር ከፍጡር ስለማይመጣ የተፈጠረ አይደለም። ያ ነገር ንግግር ነው አለን እንጂ ራሱን የቻለ ፐርሰን ነው አላለም። አትሪቢዩት ለምሳሌ የአምላክ ኃይል፣ ለምሳሌ አምላክ ኃይል አለው፣ ንግግር አለው፣ ጥበብ አለው። እነዚህ እየተገነጠሉ ፐርሰን አይደሉም እነዚህ። ስለዚህ አትሪቢዩትን መለየት ያስፈልጋል። አትሪቢዩት እና ፐርሰን እንዳይምታታበት። እናንተ ጋር አትሪቢዩት ሳይሆን ፐርሰን ነው። ለምሳሌ አብ የራሱ ቃል አለው። አብን ወደ ብዙ ቦታ መሸንሸን ይቻላል በአንተ ስቴፕ። ለምሳሌ አብ የራሱ መልክ አለው። ዮሐንስ ወንጌል 5:47 ላይ የላከኝ አብ ስለ እኔ መስክሯል፣ መልኩን ድምፁን ከስቶ አልሰማችሁትም፣ መልኩንም አላያችሁትም ይላል። ለምሳሌ የአብ ድምፅ ብዬ አንድ፣ አብ ራሱ ሁለት፣ ኢየሱስ አለ አንድ፣ ድምፁ ሁለት፣ አራት ሆኑ፣ መንፈስ ቅዱስ የራሱ እያልክ ማለት ነው። የመንፈስ ቅዱስ ኃይል ለብቻው፣ የአምላክ ኃይል ለብቻው እና 100 ሚሊዮን መድረስ ትችላል። እንዲህ ገነጣጥለ ማለት ነው። ይሄ አትሪቢዩት አይገነጠልም። ቁርአን የአምላክ አትሪቢዩት ነው አለ እንጂ ፐርሰን አይደለም። ስላሴ ፐርሰን። አብ የራሱ መልክ አለው፣ የራሱ ድምፅ አለው። ወልድ የራሱ መልክ አለው፣ የራሱ ድምፅ አለው። ወልድ ብለህ ራስ ስለ አንድ ፐርሰን ነው የምታወራው። አብ ብለህ ስለ አንድ ፐርሰን ነው የምታወራው። ቁርአን ብለህ ፐርሰን አይደለም። ቁርአን ዞሮ አምላክን እንዲህ አያናገረው እንዲህ የሆነ እንደ ፐርሰን። ቁርአን ለብቻው ያ ለብቻው ፐርሰን አይደለም። ስለዚህ አትሪቢዩትን መለየት ያስፈልጋል። እኛ ቁርአን አትሪቢዩት ነው የምንለው። ለምሳሌ ባህሪ አትሪቢዩት ታውቃለህ? ያንተ ንግግር ቆይ አንዴ ይቅርታ፣ ያንተ ንግግር ሌላ ፐርሰን ነው። ለምሳሌ እኔ አሁን የምናገረው ንግግር ለብቻው ተገንጥሎ አብዱልከሪም እንዴት ነው ይለኛል ዞሮ ልክ እንደ ፐርሰን ሆኖ አይደለም። ንግግር አትሪቢዩት ነው። የኔ ንግግር ግን የፍጡር ነው የሚባለው ለምንድን ነው? ከፍጡር ስለሚመጣ። አሁን የኔ ንግግር ከፍጡር ነው የሚወጣው። ስለዚህ እኔ በባህሪ መጀመሪያውኑ ፍጡር ስለሆንኩኝ የኔም ንግግር አብሮ ፍጡር ይሆናል። የአምላክ ንግግር ግን አምላክ ራሱ
ፈጣሪ ስለሆነ ንግግሩ የተፈጠረ አይደለም ነው የምንለው። የአምላክ ግን ባህሪ ነው። አትሪቢዩት ማለት ለምሳሌ አምላክ ተናጋሪ ነው። አምላክ ሀያል ነው። ኃይሉ ለምሳሌ ተገንጥሎ አላህ አንድ የአላህ ኃይል ሁለት አላህ እንደዚህ ያልክ እንዲህ አገነጥልም። እንደዚህ ካረክማ መገነጣጠል ብዙ ቦታ ይቻላል። በሶስትማ አይቆምም፣ ሚሊዮን ሊደርስ ይችላል። በመጨረሻም ፐርሰን አይደለም። እንደዚህ ነው። ይህን መረዳት ለምሳሌ ቀላል አድርገህ ይጠይቅ። ኢየሱስ ሲጠመቅ ይህ የምወደው ልጄ ነው የሚል ንግግር አብ ተናግሯል አይደል? እሺ አብ ለብቻው አንድ ይህ የምወደው ልጄ ነው የሚለው ድምፅ ለብቻው ፍጡር ነው? ድምፁ ከዛ የሚወጣ የእንትን ነው የአብ ንግግር አይደል? ራስህ የሚወጣው ቃልህ ነው እኮ ከአብ አይደል የወጣው ይህ የምወደው ልጄ ነው ብሎ ሲናገር። አዎ። ስለዚህ የአብ ንግግር ፍጡር ነው? የፈጣሪ ቃል ስለሆነ የፈጣሪ ቃል ፍጡር አይደለም ማለት። ስለዚህ አብ አለ፣ አብ የተናገረው ንግግር አለ፣ ሁለት ኢየሱስ አለ፣ ሶስት መንፈስ ቅዱስ አለ፣ አራት ኢየሱስ የሚናገረው ንግግር ፍጡር ነው ማለት በማርያም ሳይመጣ ልክ እንደዚህ ነው አንተ እያልከኝ ያለው። አብን ላይ ንግግሩን ገነጥ ነው። መጨረሻ ላይ ደግሞ በመጨረሻ ሰዓት አዛውንት ሆኖ ይመጣል ይላል እኮ። እኔ ከራሳችሁ ትምህርት ላይ ነው የመጣው። እሱን አይደለም ያለው። አዛውንት ያረጀ አዛውንት ሆኖ ይመጣል ቁርአን ይላል። እሱም መልካም ስራዎች እና መጥፎ ተግባራት ለምሳሌ በምንዳ ከዛ የምታገኘው ምንዳ በመጥፎና በእንትን ተመስሎ ይመጣል። ያ የምታገኛቸው ምንዳዎች ምናምን ለምሳሌ በቆሻሻ መስሎ ይመጣባል። ለምሳሌ እሱ ምንድነው አንተ ስታደርጋቸው የነበሩ መጥፎ ነገሮች የመሳሰሉ ነገሮች ለምሳሌ ከአባም እኮ ይሄ ይናገርበት ታይም አለ። አምላክ እንዲናገር ያደርገውና ማለት ነው ኤቢሊቲውን ይሰጠውና ይናገራል። አንተ ያንን እንደ ምስክርነት እጆች ለምሳሌ ይናገራሉ። ምክንያቱም በእጅ ራሱ አምላክ ያስመሰክርባል የትንሣኤ ቀን ላይ ማለት ነው። ይሄ ማለት ግን ፐርሰን ናቸው ማለት አይደለም። አምላክ ኤቢሊቲውን ይሰጣቸውና እንዲናገሩ ያደርጋቸዋል። ነገር ግን አንተ የጠየቀኝ ይሄ አትሪቢዩቶች አይገነጠሉም ነው። አሁን ወደ አንተ ስመጣ ወደ አንተ አልምጣ ወደ አንተ እኔ ጥያቄ የሚፈጥርብኝን ነገር እነግርሃለሁ። ከአንተ መልስ የሰማሁትን እኔ ሌላው ጠይቃለሁ። ለራሴ እምነት ጠይቀዋል። እኔ አሁን እሺ ወንጌልን ሲጽፉ ከምን ራሳቸው ድርሰት ነው የጻፉት አልክ። ስለዚህ ቁርአን ጅብሪል ለመሐመድ ሲሰጠው ምስክር የነበረ ከመሐመድ ውጭ ሌላ ማን ነበረ? ሰሃቦች እኮ አሉ አይደል? አሁን እሱን ጅብሪል ሰጠኝ ከማለቱ ውጭ በዛ ሰዓት ያን ቁርአን ሲሰጠው ጅብሪል ማን ነበር? አዎ ይኸውልህ በአንድ ያለ ተሰጥቶን ከራስ ተነስተ ያብራራኝ ሰው ያነጻጸርክ እንደመሆኑ መጠን አንተ ምናልክ እኔ የጠየኩትን ጥያቄ አንስተ ነው እየነገርከኝ ያለው። እኔ ስናገር ከዛ ሲንሳ ያወራል። ይኸው ልንገርክ። ለምሳሌ እኔ ስናገር ከመነሻው አንድ ነገር ላሳይክ። ለምሳሌ የሉቃስ ወንጌል ጸሐፊ ሉቃስ ወንጌል ምዕራፍ 1 ላይ ምን አለ? የከበርክ ቴዎፍሎስ ወይ ብሎ ገና ሲነሳ የከበርክ ቆይ ጥቅሱ ምናልባት ልክፈተው እዚህ ምናልባት ታላየከው ብዬ ስራ አስተምሩ ታየውም ትችላለህ። ችግር የለውም ግን ልክፈተው እዚህ ለማንኛውም እዚህ ላይ ራስን ብትመልስልኝ ደስ ይለኛል። ከዚህ ነው የተነሳው። ከዚህ ስለተነሳ እኮ ነው። ከዛ ወደ እኔ የምጠይቅበት ስላለ ነው ያንን እንድታብራራልኝ። አንተ እንደዚህ አልክ ብለህ ስለተነሳ ይሄኛውን ነግሬ ወደ እኔ ልመጣ ነው። ቆይ እዚህ ጋር አሁን የሉቃስ ወንጌል ምዕራፍ 1 ላይ ምን አለ መሰለህ? የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃል አገልጋዮች ሕይወት እንዳስተላለፉልን አለ። አሁን ይሄ ጸሐፊ ኢየሱስን ራሱ አላገኘውም ከመነሻው ማለት ነው። ኢየሱስና ይሄ ጸሐፊ አንድ ላይ አልነበሩም። ገባህ? ገና አሁን በእኛ ዘንድ ስለተጻፈ ሰው ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ከዚህ ከጸሐፊ በፊት ራሱ በጣም በርካታ አካላት ታሪክን እያዘጋጁ ነው። ኢየሱስ ላይ ራሱ ይሄ ሰው ያልደረሰበት ከዛ ቀጥሎ ብዙዎች ጽፈዋል። እኔም ግን ልጽፍልህ መልካም ነው። ከሰዎች በኋላ ነው ይሄ ታሪክ የተጻፈው። ከማን የወሰዱ ታሪኮችን ከማን ያገኘው አይታወቅም። ከቁርአን ጋር አይገናኝም። ቁርአን ላይ የሰሙትን ነገር ቀጥታ ከነቢዩ ሰለላሁ ዐለይሂ ወሰለም እግር ስር የነበሩ አካላት እዛው ነው ከእሳቸው አጠገብ ላይ ነበረ ሲወስዱ የነበረ። እንደውም አንብቡልኝ ይሏቸው ነበር። ገባህ? እዛው በአይን ያዩ ናቸው። የመጽሐፍ ቅዱስ ግን በአይን ያላዩ አካላት ናቸው። ኢየሱስ ጋር ራሱ ያልደረሱ ለምን አልተዘረጉም? ኢየሱስ ጋር ያልደረሱ ናቸው እኮ። ንገረኝ አሁን እዚህ ጋር አንተ ኢየሱስን ያላየው ሰው ከማን ነው የወሰደው ነው ጥያቄ። እሱን እኮ ከራሴ ጠይቄ እማርበታለሁ እኮ። አሁን ይሄኛው ጥያቄ የሚፈጥርብኝ ነገር ንጽጽር ስትሰራ ያንን ቅርብ እኛ ጋር እንደዚህ ያለ እኛ ጋር ያልታየ ሰው እኛ ጋር ሰነድ የሚባል ነገር ኢቭን ከነቢዩ ሰለላሁ ዐለይሂ ወሰለም ራሱ የሆነ ሀዲስ ታስተላልፍ ከነቢዩ ሰለላሁ ዐለይሂ ወሰለም መምጣት አለበት። ፕላስ ደግሞ ማን ከማን እንደወሰደ በቀጥታ ነው የሚቀመጠው። ለምሳሌ አንድ ሀዲስ ባሳይክ
አንድ ሀዲስ ከፍቼ ላሳይክ። ለምሳሌ አንተ አሁን ከመጽሐፍ ቅዱስ አንገል አንጻር እያየኝ ስለሆነ ከዚያ የጀመርኩበት ምክንያት አሁን አንድ ሀዲስ ላሳይክ። ለምሳሌ ግን ይቅርታና ኢታክስ አንዴ ስለቀጠልከው ጥያቄውን እኔም ቅድም ጀምሬው ነበርና አልመለስክልኝም ነበር። በርዕስ እናድርገው በቃ ይሄ ነገር እኔ እንትን አለ ተራ በተራ የተለያየ ሀሳብ እያነሳችሁ ስለሆነ በርዕስ ብናደርገው እየተሻለ ነው አይመስላችሁም? ያጀማ የተጨበጠ ነገር እንትን እያልኩኝ አይደለም። ምክንያቱም አንዴ የሆነኛው ርዕስ ይገባብኛል፣ አንዴ የሆነኛ ርዕስ ይገባብኛል። አንዴ ተራ በተራ ግን አንድ ጥያቄ ነበረ ቅድም አንዴ ስለ አምላክ ቃል አትሪቢዩት አወራችሁኝ። ከዛ አንዴ ወደዚህ እያለ ቆይ ፍሬ ሀሳብ እንዲኖረው በቃ ርዕስ እናስቀምጥለት። አብዱልከሪም እኛ እዚህ ተማሪዎች ነን፣ ገባህ? የዛንም የዚህንም የምንሰማን የተለያየ ሰው ሌላ ሰው ይግባ። በቃ እናንተ ተራችሁን ጨርሳችኋል። ተራ በተራ ኧረ እኔ አስረድቻለሁ። ተራ በተራ ተረጋጉ ሰዎች፣ አንዴ ተረጋጉ። ቆይ አንዴ እሺ። አሁን ስለ እንትን እናውራ። ያው ሁሱ ተመልሷል። አይ ቲንክ ሁሱ ተመልሰሃል። እሺ ሁሱ ይመልስልኝ። ሁሱ ይቀጥል። እሺ ሁሱ ይመልስልኝ ማለት በጣም ወሳኝ ጥያቄ ነው። አብዱልከሪም ቪዲዮ ፖስቷን እሺ፣ እዚህ ያላችሁ ገብታችሁ ሪፖስት አድርጉለት፣ ፎሎውም አድርጉት። ሁሱ ጥያቄውን ልድገምልህ። ጥያቄ ምንድን ነው? ቁርአን የአላህ ቃል አይደለም? ቁርአን የአላህ ቃል ነው። እሺ ቁርአንን የጻፈው መሐመድ አይደለ? በነብዩ ማነው? በጅብሪል የምትል በጅብሪል በሱ በኩል ነው አይደል ቁርአን የመጣው? እሺ እና ታዲያ በምን ዋስትና ነው ቁርአንን መሐመድ የጻፈው? ከራሱ እንዳልጻፈ በምን ታውቃለህ? አላህ ጥበቃውን ወሰደ ራሱ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። እኔ ነኝ ቁርአንን ያወረድኩት እኔም ነኝ የምጠብቀው አለ። በአምላክ ላይ ደግሞ ማነው ምስካሪ? ቆይ ይቅርታ፣ መሐመድ ውጭ ችግር የለውም። አብረው የነበሩ የዓይን ምስክሮች ይሰጣሉ። ችግር የለውም። ለመጽሐፍ ቅዱስ እንዳይመስልህ። መጽሐፍ ቅዱስ መቼ ነው የተጻፈው? ኢየሱስ ከሄደ በኋላ ካረገ በኋላ ነው። እሱ እያለ አልተጻፈም። ቁርአን ግን ነቢ ስ ላ ስለም በህይወት እያሉ ነው የተጻፈው እኮ። እሺ ይቅርታ አቋረጥኩ። እሺ አሁን ለምሳሌ ደምሳሽ ከራሱ ነው የጻፈው። አሁን እሱ እንደዛ ማለት እኮ ነው። አንድ ደምሳሽና ሉቃስን ብናወዳድራቸው ደምሳሽ ይሻላል። አሁን በማስረጃ ልናወራ ነው። እሺ ሉቃስ የኢየሱስ ክርስቶስ የመረጠው የዓይን እማኝ ደቀ መዝሙር ነበር ወይንስ አልነበረ? ይህ ወንጌል ጸሐፊ ቀደም እኮ ስለ መጽሐፍ ቅዱስ እኮ አውርተን ጨርሰናል። አሁን ለአንተ ተረዳህ ነው። ችግር አለው። ልናነጻጽር አይደል እንዴ? ጸሐፊዎችን ደምሳሽ የራሱ መጽሐፍ አለው አይደለ? ሙሉዬ ደምሳሽ እንግዲህ ብሎ ጽፏል። አሁን በጣም ጥሩ። እንደሱ ከሆነ ሉቃስም የራሱን የሉቃስ ወንጌል ጽፏል አይደለ? ለምን ሁለቱን ታነጻጽራለህ? እሺ ሶሪ ስላነጻጸርኩኝ። በራስህ እጅ ስርዓት አስይዛለሁ። ይወታል አይደለ? እሺ እሱን ተው። ጥያቄህን ጠይቅ። ስለ እስልምና እመልስልሃለሁ። ነገር ግን ሉቃስና ደምሳሽን አወዳድሬ ደምሳሽ ከሉቃስ እንደሚሻል አሳይሃለሁ ከፈለግ። እሺ ሶሪ በቃ እሱን ተውና ከራሱ እንዳልጻፈ በምንድን ነው የምታረጋግጥልኝ? በጣም ጥሩ። እንግዲህ ምስክር ሲባል ጊዜ የአምላክ ምስክር አለው ቁርአን። ሁለተኛ የመልአኩ ገብርኤል ምስክር አለው። ሶስተኛ የነቢያችን ሰለላሁ ዐለይሂ ወሰለም ምስክር አለው። አራተኛ የነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ የዓይን እማኝ የሰሃቦች ምስክር አለው። ይህ ሁሉ ምስክር አለው። ቢያንስ አንተ ዘንድ ከያዝከው መጽሐፍ ምስክር እየተሻለ ነው። እንዴት እንደሆነ ላስረዳ። እሺ አንደኛ መጽሐፍ ጸሐፊዎች በጻፉ ጊዜ ያ የቃሉ ባለቤት የለም ነበር። አንዴ ታወሪያለሽ ከይቅርታ ጋር አውቄሻለሁ። እሺ አንደኛ መጽሐፍ ቅዱስ ሲጻፍ ጊዜ የቃሉ ባለቤት የለም ነበር እዚህ ምድር ላይ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ቃሉን የተቀበሉት አካል በህይወት እያሉ ነው የተጻፈው ቁርአን። ታል አይደለ? ሁለተኛ ያነጻጸርኩ እያንዳንዱን ላንሳለሁ። ሁለተኛ የመጽሐፍ ቅዱስ ባለቤት የሆነው አካል ኢየሱስ ክርስቶስ ንጻፍ ብሎ እነዚህን አካሎች መርጧቸው ጽፈው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ግን ኑጻፉ እያሉ ስማቸውን እየጠሩ ቁጭ ብለው እርሳቸው እያዘዟቸው ነው የተጻፈ። ታል አይደለ? አራተኛ
ማለት ሶስት የምትናገረዋለህ ተናገር። በዚህ ላይ አዎ እሱ እኔ እኮ ጥያቄ እሱ ታዲያ ከራሱ ቢናገርስ በምን ታውቃለህ? አሁን ግምታዊ ነገር በህይወት ይኑሩ አንድ ግምታዊ ነገራቶች እንዲህ ቢሆን እንዲህ ሊሆን ይችላል። ይሄ እንዲህ አይነት ነገር ሳይሆን የሆነ ነገር አንሳና ጠይቀን፣ ችግር የለው። እኔ የሆነ ነገር እያነሳህ እንደምጠይቅ እንደማነሳለህ። ለምሳሌ የቃሉ ባለቤት ኢየሱስ ክርስቶስ ነው አይደለ? የወንጌል የአይን እማኞች ናቸው እነዚህ የጻፉት ጸሐፊዎች፣ የወንጌል ጸሐፊዎች ራሱ መርጧቸዋል ሐዋርያቶችን። 12ቱን ደቀ መዛሙርት መርጧቸዋል። ከእነዚያ ውስጥ ላሉ እነዚህ ጸሐፊዎች፣ የወንጌል ጸሐፊዎች ወይስ ሌሎች ናቸው የጻፉት? ከ12ቱ ውጭ ወይስ 12ቱ ደቀ መዛሙርት ናቸው የጻፉት? አይ ወደ 40 ናቸው፣ ብዙ ናቸው። ስለ 4 ወንጌሎች ነው የማወራው። ሌሎች በርካታ ወንጌሎች እንደጣሉባቸው እናውቃለን። ያንን ተወው እና እሱ ሌላ ርዕስ ነው። አሁን 4 ወንጌሎች በእጅህ ላይ ያሉ አይደለ? ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል። እነዚህ አካሎች ኢየሱስ ክርስቶስ ራሱ የመረጣቸው ከ12ቱ ደቀ መዛሙርት ናቸው ወይስ የማይታወቁ ሰዎች ናቸው? የማይታወቁም አንልም። እንዴት የማይታወቁም? ስለዚህ ከ12ቱ ደቀ መዛሙርት ናቸው ማለት ነው አይደለ? እኔ እኮ እሱ ስለ ቁርአን ነበር ጥያቄ። እኔ ስለ መጽሐፍ ቅዱስ ባቅ ኖሮ ነግሬህ ነበር። አይደለም ደብሳሽን ሁሉ ልታነጻጽር ያነሳ ሰው ነህ። እንደሱ መልስ ስታጡ ጊዜ እኔ እኮ ልጠይቅ ነው የመጣሁት አይባልም። አሁን እውነትነት እንድትረዳ ዘንድ መጽሐፉን የጻፉለት ሰዎች ምንም የማይታወቁ ሰዎች እንደሆኑ እንድታውቅና ከክርስትና እንድትወጣ ዘንድ በራሱ ብዬ ነው አሁን እያስረዳሁ ነው። እነዚህ 12ቱ ደቀ መዛሙርት ኢየሱስ ክርስቶስ ራሱ የመረጣቸው አካሎች ናቸው የጻፉልህ ወይንስ የማይታወቁ አካሎች ናቸው? መልስ። ስለማላቅ ነው። አባቅማ ነግሬህ ነበር እኮ። በቃ እናሳውቃለን፣ ችግር የለውም። 12 ደቀ መዛሙርት እንዳሉት ግን ቢያንስ ይሄን ታውቃለህ አይደለ? ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርት አሉት። 12ቱ መርጧቸዋል አይደለ? ስለዚህ ከእንደዚያ ውስጥ ያልሆኑ ሰዎች ናቸው የጻፉት መጽሐፍ። ምን ትላለህ? አይታወቁም። ግን አይታወቁም ማለት አልችልም። ምክንያቱም በጠይቅ ማስረጃ እንደማገኝ እርግጠኛ ነኝ። ግን ያስፈልገው ማውጥቼ ላሳየህ 12ቱን ደቀ መዛሙርት እዚህ ገጭ አድርጌ ላሳየህና ቁጠራቸው። ከዚያ በኋላ ከእነዚህ ያልሆኑ ሰዎች እንደጻፉልህ መጽሐፍ ቅዱስን በዚያ በራስህ ማረጋገጥ ትችላለህ። ማስረጃ ላውጣልህ። አብዱልከሪም እነሱማ እኮ ከእነሱ ውጭ እኮ የጻፉ ናቸው። ግን እነሱ ደግሞ የሚታወቁበት ነገር አለ። እሱን ነው የማላውቀው። ስለዚህ ክርስቶስ የማያውቃቸው ሰዎች ናቸው የጻፉት። ስለ እነዚያ ሰዎች ምን ታውቃለህ? ኧረ እኔ ስለ ቁርአን እኮ ነው የጠየኩህ። ሌላ ታሪክ ውስጥ ገባ እንዴ? እሺ ይህን የሚመልስ ክርስቲያን አለ? ለሌሎች እድል ስ ከላይ ያለሽ ሜትሽናንሸው አንድ ጊዜ ባቂ ከላይ ያለሽ ሜትሽናንሸው አንድ ሜቱን አንሱላት ባቂ ሜትሽናንሸው አረሳሳይ ማለት ነው። በቃ አላረሳሁም። ሰላም ነው፣ እንዴት ነሽ? እግዚአብሔር ይመስገን። ይህ ልጅ ጥያቄ ተጠይቀው ነበር። እነዚህ የሉቃስ ማን ነው የመጽሐፍ ቅዱስ ጸሐፊያኖች ኢየሱስ ክርስቶስ ራሱ የመረጣቸው ደቀ መዛሙርቶች ናቸው የጻፉት ወይንስ አይደሉም? የመረጣቸው አይደሉም የጻፉት። አይዋ ይህ አይደለ? ከ12ቱ ደቀ መዛሙርት ያልሆኑ ሰዎች ወንጌላትን ጽፈዋል አይደለ? ከመረጣቸው ከ12ቱ ውጭ ነው የተጻፈው። ታዲያ እንዴት ተቀበላችኋቸው? ዛሬ ላይ ለምሳሌ የሁሱ ወንጌል ብዬ ብጽፍ ስለ ኢየሱስ እና ስለ ሁሉ ነገር ትቀበኛለህ? አይ አልቀበልህም። ለምን እነሱን ተቀበልሻቸው ታዲያ? እነሱን ለምን ተቀበልሻቸው? ክርስቶስን ያለ የማያውቃቸው ሰዎች የጻፉትን ወንጌል እንዴት ተቀበልሻቸው? መልሽ። መልስ የለም። እኔ የሆሱ ወንጌል ብዬ ብጽፍ ማን ነው አልቀበልህም የሚለው? ለምሳሌ ብዙ ጊዜ እናገራለሁ እዚህ የሆሱ ወንጌል ሙዝደሊፋ ወንጌል እያልኩኝ አንድ ሰው ቢቃወመኝ የሚቃወምበት መስፈርት አለው ወይ? ምክንያቱም ማንም የማይታወቁ አካሎች መጥተው ጽፈው አሜን ብላችሁ አምላክ ቃለው ብላችሁ ተቀብላቸዋል። እምነትን ያክል ነገር፣ የህይወትን ጉዳይ ያክል ነገር ምንም የማይታወቁ ሰዎች ጽፈውላችሁ አሜን ብላችሁ ተቀብላቸዋል። ሉቃስን ኢየሱስ ክርስቶስ አልመረጠውም፣ አያውቀውም። ማርቆስን ኢየሱስ ክርስቶስ አልመረጠውም፣ አያውቀውም።
ልጅቷ እኮ የራሷን ሀሳብ ነው የተናገረችው እንጂ አልተናገረችም። ልጅቱ ሲጀምር አልተናገረችም፣ አልመለሰችም። መልስ የለም። አንተ ትመልሳለህ። ሉቃስን እና ማርቆስን ኢየሱስ ክርስቶስ ከ12 ደቀ መዛሙርት መርጧቸዋል፣ ያውቃቸዋል። ማንም የማይታወቅ መጽሐፍ የጻፈውን መጽሐፍ ይዛችሁ እንዴት ነው የህይወትን መንገድ በእርሱ ላይ እናገኛለን የምትሉ? እራሱ ሀቁን አንተ ታውቃለህ። እውነቱን እኔ እያወቅኩኝ እየነገርኩ ነው በማስረጃ። አልመረጣቸውም አያውቃቸውም እያልኩ ነው። ይሄ ነው እውነት ነው ሀቁ። ማስረጃ ላሳይ። ማስረጃ እኔማ ብጠይቅ እኮ የኦርቶዶክስ የሃይማኖት አባቶችን እኮ መጠየቅ እችላለሁ። እሱን እሺ ጠይቃቸው እና ትመጣለህ። እነዚህ ማርቆስና ሉቃስ ከ12 ደቀ መዛሙርት ክርስቶስ ከመረጣቸው ነው ወይ እነሱ ናቸው ወይ ይህን ወንጌል የጻፉልን ብለህ ጠይቃቸው። እሺ እሱን ጠይቃቸዋለሁ። እሺ የቅድሙ መልስልኝ። ሳትሄድ በፊት እንዳይሸውዱ ግራ ጥምጥም ብለው ልክ ስላሴን መጽሐፉ ላይ የሌለን ነገር ሸውደው እንዳሳመኗችሁ አሁን መልሱን ላሳይህ መጀመሪያ። እሺ ከዛ ሄደህ ትጠይቃቸዋለህ። ከ12 ደቀ መዛሙርት ውስጥ እንደሌለት ላሳይህ አንድ እዚሁ ላይ ማለት ነው። ያው ማስረጃ አንተ የምትፈልገውን ጥቅስ ነው የምታሳየኝ። 12 ደቀ መዛሙርት ብቻ ነው የማሳይህ፣ ሌላ የትም ቦታ አልሄድም። አብሽር። ያው ማቴዎስ ወንጌል ምዕራፍ 10 ከቁጥር 1 የ12ቱም ሐዋርያ ስም ይህ ነው ይላል። አሁን ላነብልህ ነው። እሺ የ12ቱም ሐዋርያ ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወንድምም ወይንም ዮሐንስ፣ ፊልጶስ፣ በርቶሎሜዎስም፣ ቶማስ ቀራጩ፣ ባቲዎስ፣ የልፌዎስ ልጅ ያዕቆብ፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ ይላል። ማርቆስ እና ሉቃስ የታለው? ወፍ የሉም፣ በፍጹም የሉም። ማርቆስ እና ሉቃስ የሉበትም። እነዚህ አካሎች የጻፉትን ወንጌል እንዴት ተቀበላችሁ? ዛሬ የማትቀበሉብኝ ምክንያት ምንድን ነው? እሺ አንተ የምትለው የሉም መጽሐፍ ቅዱስ ላይ ነው የምትለው? የለም። ሉቃስ መረዳቸው። አሁን የደምሳሽን መጽሐፍ ለምንድን ነው ያልተቀበልከው አንተ? እንዴ የምሬን ነው። መጽሐፍ አልተቀበልክም? መስፈርቱ ምንድን ነው የመለስክበት? የደምሳሽን መጽሐፍ አንተም እያነጻጸርክ ነው። ቅድም እኔ ሳነጻጸር ነበረክ። እኔ በማስረጃ ነው የማነጻጽረው። እኔ የጻፉልኝን ጸሐፊዎች አውቃቸዋለሁኝ ከነቢ ስለ ላ ስለም ዘንድ ቁጭ ብለው ነው። ነገር ግን አንተ የጻፈልህ አካል ሉቃስ ኢየሱስ ክርስቶስን አያውቀውም፣ አላገኘውም፣ እርሱም አልመረጠም። ነገር ግን ነቢ መሐመድ ስለ ላ ስለም የጻፏቸው ሰሃቦች ኑ ጻፉ እያሉ የመረጧቸው ናቸው። በማስረጃ አውጥቼ ያሳያለሁ። ይሄ ነው። እሺ እኮ የጻፉትን ጸሐፊዎች መሐመድ ቁጭ አድርጎ ይሆናል ያጻፋቸው። እሱ ይኖራል፣ ግን ቁጭ አድርጎ ቢያጽፋቸውም ምንድን ነው ቃላቱ ከሱ ነው የሚወጣው፣ ከመሐመድ ነው የሚወጣው። መሐመድ ከጀብሪል ነገረኝ ብሎ ሌላ አካል ቢሆን የራሱን ሀሳብ ቢሆንስ ነው እኮ የእኔ ጥያቄ። እሱን ደግሞ አምላክ ቃል ኪዳን እርማን ነው ዋስትናን ራሱ ወሰደ እያልከው ነው። አምላክ ራሱ የቀደሙት መጽሐፍቶች ለምሳሌ ሊበረዙ ይችላሉ፣ ሊበረዙ ይችላሉ። ለምን ከተባለ የጠበቀ ዋስትናን ለሰዎች ነበር አሳልፎ የሰጣቸው። ጠብቁ ለትውልዶቻቸው ብሏቸው ነበር። አምላክ ደግሞ ራሱ የጠበቀውን ዋስትና ራሱ ሲወስድ ምን አለ? እኔ ራሴ ነኝ ቁርአንን የምጠብቀው ብሎ ዋስትናውን አሰረ። ደግሞ እናንተ እንደምታውቁ በአምላክ ላይ ማንም ስልጣን ሊኖረው አይችልም። ገብቶሃል አይደለ? አንድ ሰው እንደ ምሳሌ ልስጥህ። ሲጽፍላቸው ከነበረ ሰው ምን እንደተከሰተ አንድ ክርስቲያን ነበር። ብዙ ጊዜ እንዳም እንደ ምሳሌ አድርገህ ያነሱላቸዋል። ክርስቲያን ነው ቁርአንን የጻፈው ሲሉ ሰምተህ ታውቃለህ? ሙሌ አንድ ክርስቲያን ጽፏል ሲባል ሰምተህ አታውቅም? ምናልባት እንደ ሰባኪዎች ሲሉ ሰምተህ ከሆነ ቁርአንን የጻፈው እኮ ክርስቲያን ነው ሲሉ ሰምተህ። ቁርአንን የጻፈው ሰውዬ ክርስቲያን ሆነ? አይ ኖ መጀመሪያ ክርስቲያን ነበር፣ ከዛ እስልምና ተቀብሎ ከዛ ወደ ክርስቲያን ተመልሷል። እሱን ሰምተሃል? እሱ ላይ የሆነውን ነገር ልንገርህ። ገብቶሃል አይደል? ምናልባት እንደው አንድ ሰው የተሳሳተ ነገር ቢጽፍላቸው ስላልከው ጥያቄ መልስ ነው እሱ ሐዲስ ላይ ራሱ ማለት ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን አንድ ክርስቲያን ሰው ነበር። መጣና እስልምናን ተቀበለ። ከእርሳቸው ጋር መጣና እስልምናን ተቀበለ። 2 ምዕራፎችን አነበበ በቁርአን ላይ ማለት ነው። ሱረቱ አልበቀራ እና ሱራ አልዕምራንን ፈቀረአ ሱረት አልበቀራ ወአልዕምራን ሁለቱን አነበበ። ከዚያ ቢጽፍ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰው መጥቶ እስልምና ሲቀበል አይከለክሉትም። መጥቶ ይጽፋል። ማንኛውም ሰው እኔ አንተ አንቺ ብንሰልም የዛኔ ሂጄ
የምቀራው ቁርአን ብዬ እርሳቸው ሲያስተምሩ ለትውልድ ቁጭ ብዬ መጻፍ ችል ነበረ። ይሄ ሰው ገብቶ ይጽፋል፣ እንደ ማንኛውም ሰው ይጽፍ ነበረ። መጨረሻውን ወደ ክርስትና ተመልሻለሁኝ አለ ሰውየው። አየህ፣ ከመዲና ወደ መካ ተመለሰ። መካ ተመለሰና ከካዲያኖች መካከል በዛው ከእነርሱ ጋር ሆነ። እኔ እኮ ለሙሐመድ ስጽፍለት የነበርኩት እኔ ነኝ አለ። እኔ ጽፍለት ነበር። ከዚያ ምን አለ መሰለህ፣ ያላለኝንም አውቄ ዝም ብዬ ጽፍለት ነበር ብሎ ዋሸ በእርሳቸው ላይ። ወካነ አላህ አሊመን ሐኪማ ብሎ ጻፍ እያለኝ ወካነ አላህ ገፉረን ረሒማ እያልኩ ጽፍለት ነበር። ወላ ያዕሪፉ ኢላ ማ አክቱቡ ለሁ ብሎ ዋሸ በእርሳቸው ላይ። እኔ ከጻፍኩለት በስተቀር ምንም አያውቅም ነበር አላቸው። ለዚህ ሰው ምን አይነት መልስ እንደሰጠው አምላካችን አላህ ሱብሓነሁ ወተዓላ ተመልከት። ወፍተራ ዐለ ነቢ ሰለላሁ ዐለይሂ ወሰለም በእርሳቸው ላይ ዋሸ፣ ቀጠፈ። ከዛ ወዲያው ይሄን ቃል እየተናገረ ምንም አልቆየም። ወዲያው አላህ ሱብሓነሁ ወተዓላ ቀሰፈው ይህን ሰው በመካከላቸው። እዛው ይሄን ቃል እየተናገረ ወዲያው ሞተ። ፈአህለከሁ ላህ፣ አይናቸው እያየ እዛው ሞተ። ከዛ እነዚህ ክርስቲያን ሰዎች ያነሱና ቀበሩት። ቀብረውት ልክ ከሄዱ በኋላ መሸ። ሌሊቱ ልክ ሲነጋ ማለዳ ላይ ሲሄዱ ምድር ተፍተው አገኙ። እነዚህ ሰዎች ምድር ተፍተው አገኙ። ከዚያ በኋላ እነዚህ ክርስቲያኖች ምን አሉ? ሀዛ ፊዕሉ ሙሐመድ ወአስሓቢህ ለማ ሀረበ ሚንሁም ነብሹ አን ቀብሪሂ ወአኽረጁሁ ወረመውሁ። ይሄማ የሙሐመድና የተከታዮቹ ተንኮልና ሴራ ነው። በዚህ በክርስቲያን ወንድማችን ላይ እነርሱን ጥሏቸው በመጣ ጊዜ ወደ ሃይማኖቱ በተመለሰ ጊዜ መቃብሩን ቆፍራ አውጥተው ጥለውት ነው ብለው ተናገሩና ከዚያ በተሻለ መልኩ ሌላ ቀብር ቆፈረ ሆነ። በደንብ አድርገው ፈአዕመቁ ይላል ሐዲስ ላይ በጣም አድርገው ቆፈሩት። ከዛ በኋላ አሁን ከቀበሩ በኋላ ሄዱ። አሁንም በሁለተኛው ቀን ሲመጡ በማለዳ ምድር ተፍተው አገኙ። አሁንም ልክ እንደለመዱት ተናገሩ። ይሄማ የሙሐመድና የተከታዮቹ ተንኮልና ሴራ ነው። ወደ ሃይማኖቱ በተመለሰ ጊዜ ይሄን አድርጎባቸው እንትን ብለውት ነው፣ ከቀብሩ ቆፍረው አውጥተውት ነው ብለው ተናገሩ። አሁንም በሶስተኛ ጊዜ ሌላ መቃብር ቆፈሩ። እጅግ በጣም ከሁለቱ በጣም በራቀ መልኩ ወደ ምድር ቆፍረው ቀበሩት። አሁንም ሲመጡ ጊዜ በአራተኛው ቀን ምድር ተፍተው አገኙ። አሁን በአራተኛው ጊዜ ባዩ ጊዜ ይላል ዓሊሙ አነሁ ለይሰ ሚን ፊዕሊ ናስ፣ ይህ ከሰው እንዳልሆነም ተረዱ። በዚህ ጊዜ የአምላክ ቅጣትና የእርሱ በቀል እንደሆነም ተረዳዋል። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ያላሉትን እኔ ነኝ የምጽፍላቸው ብሎ በመናገሩ ምክንያት አላህ ሱብሓነሁ ወተዓላ እዚሁ ምድር ላይ ዋጋውን ሰጠው። በአይናቸው መካከል ገና ቃሉን እየተናገረ ገደለው። እዚያው ወዲያው ቀብረው ምድር ልትቀበል እንኳን አልቻለችም። ወዲያው ነው የተፋቸው። ታቸው አለ። ይህ ይመስላል እንዳጠቃላይ እርሳቸው የተናገሩትን ቃል በቃል የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች ያንን ጽፈዋል። ያንንም እንዳረጋግጥላቸው ራሱ መልአኩ ገብርኤል በየጊዜው እየመጣ ካነ ዩዳሪሱል ቁርአን ይላል አብዱላህ ብን አባስ። ያን ያወረደውን ቁርአን መልአኩ ገብርኤል ራሱ መጥቶ ያነብላቸው ነበር። ለነብዩ ሰለላሁ ዐለይሂ ወሰለም ያሰማቸው ነበር፣ ያዳምጣቸው ነበር። ይሄንን ግን ይሄንን እያልከኝ ያለው እየነገርከኝ ያለው ከቁርአን ያለ ነው? ከጎግል እንደሰጠህ ነው የፈለግከው? አይ አይደለም፣ እንዲሁ ነው። ከቁርአን ላይ ነው ከሐዲስ ላይ ምናምን ነው ብዬ ነው ከቁርአን ላይ ነው። የአይን ምስክሮች የነብዩ ሰለላሁ ዐለይሂ ወሰለም የአይን ምስክሮች እኛ የመረጃ ምንጮቻችን ቁርአንና ሐዲስ ናቸው፣ ሁለቱ ናቸው። እሺ አዎ፣ ግን የሁሉም ነገር መነሻው ቅድም እንደጠየቅኩ ነው። ማስረጃው ቅድም እንደጠየቅኩ ነው። ከራሱ እንዳልሆነ እንትን ዋስትናውን ነው። በቃ እሱ ነው መሰረቱ። በህይወትም ቢኖሩ ጸሐፊዎቹ ቁጭ ብለውም ቢጽፉ ከራሱ እንደማይናገር ዋስትናው እሷ ትሰመርበት። ምን ለማፈልገህ ነው አልገባኝም። አሀ እንደዛው ነው ታዲያ። እንደዛ ነው ከራሱ እንዳልተናገረ ማስረጃ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ወማ የንጢቁ ዐኒል ሀዋ፣ ትክክል ነህ። ከራሳቸው አንዳችን አይናገሩ። አምላክ ራሱ የሰጣቸውን ቃል ነው የሚናገሩት። ይህን አምላክ ራሱ ይመሰክርላቸዋል። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ፣ ከራሱ ከልብ ወለዱ አንዳችን አይናገርም። ሙሐመድ ከእኔ ዘንድ የማስተላለፍለትን ራእይ ብቻ ነው የሚናገረው እያለ ተናገረ። አዎ አየህ፣ ቁርአን ላይ እንደዛ ብሎ ተናገረ አይደለም? አምላክ ራሱ እና እሷን ራሱ ቁርአን ላይ የተናገረው ራሱ መሐመድ ራሱ ከራሱ እንዳልሆነ ምን ማስረጃ አለ ነው? አምላክ ራሱ ነው እየተናገረ። ሙሐመድ የእርሳቸው ቃል የለም በቁርአን ላይ፣ እርሳቸው መናገር አይችሉም። ማስለን ከመሰረቱ ሙሐመድ ነው የነገረህ የሚሏቸው ነገር ውሸት ነው። እሱ ሰለላሁ ዐለይሂ ወሰለም ቁርአን ላይ አንዲት ፊደል ከራሳቸው መናገር አይችሉም።
እሱንም የጻፈው ራሱ መሐመድ ነው። ሙሐመድ እንደጻፈው ማስረጃ ሳየና ትልቁ ላይ ነው። በቃ እንደሱ ይሻላል መሰለኝ ማፋጠጡ። አውጣ ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም እንደጻፈው። መጀመሪያ እኔ ነኝ የጠየኩት እኮ አንተ ራስህ አልክ እኮ ሙሐመድ ነው የጻፈው ቁርአንን አልክ። ማስረጃ ሳየ ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ የጻፈው ሳይሆን ጽፎ ቢሆን አልሰማ አንድ ያሳየን ጽፏል ብለህና አሁን ከፍተህ ያሳየን። የአፈ ለምታ ነው። እሺ ስንቶ በቃ እንደሱ ከሆነ አሁን አዳምጪ፣ ሌሎች ደግሞ ይጠይቁ። እሺ አይ ጥያቄ ያላችሁ ክርስቲያኖች ካላችሁ መቀጠል ትችላላችሁ። ያው